2009 ዓ.ም ያመለክታል። ሀገራችን ኢትዮጵያ በወቅቱ በፖለቲካዊ ውጥረት፣ በማህበራዊ ስምጥናን፣ በልዩነት ማዕበል ውስጥ የምታልፍበት ከባድ የታሪክ ምዕራፍ ላይ ነበረች። በተለይም ማህበራዊ ሚዲያው በዘረኝነት፣ በጥላቻና በእርስ በርስ ግጭት መርዞች ተሞልቶ የትውልዱን ልብ በሚያቆስልበት በዚህ አስጨናቂ ሰዓት በሐዋሳ ከተማ ግን ፍጹም የተለየና የሰማይን መዓዛ የሰነቀ ብሩህ ተስፋ በምድር ፈነጠቀ። በታቦር ሕይወት ብርሃን ቤተ ክርስቲያን ጥላ ስር የነበሩ በወቅቱ የነበረውን የቴሌግራም መተግበሪያ ለክፉ ሳይሆን ለበጎ ዓላማ ሊገሩት ተነሱ። ሐሳባቸው መልካምና ጥልቅ ነበረ። አቅም የሌላቸውና የተቸገሩ ተማሪዎችን ለመርዳት ደብተርን ሰብስብ የሚል ዘመቻ በቴሌግራም ከፈቱ። ስብስቡም ሐዋሳ ታቦር ሕይወት ብርሃን የቴሌግራም ግሩፕ በሚል ስያሜ ስራውን ጀመረ። እንዲያውም ከታቦር ሕይወት ብርሃን ቤተ ክርስቲያን ልጆች ይልቅ ከተለያዩ አብያተ ክርስቲያናት የመጡ ወጣቶች በትጋትና በፍቅር መሳተፍ ጀመሩ። በዚህ ጊዜ የህብረቱን አድማስ ለማስፋትና ሁሉንም ወጣት ለማካተት ሲባል በ2010 ዓ.ም ላይ ስያሜው ወደ ሐዋሳን ለኢየሱስ ቴሌግራም ግሩፕ ተቀየረ። በየቀኑ በቴሌግራም የሚደረጉትን መንፈሳዊ ፕሮግራሞች ከተለያዩ ኢትዮጵያ ከተሞች ሆነው የሚከታተሉ ሰዎች ቁጥር ከዕለት ወደ ዕለት ማደግ ጀመረ። የመንፈስ ቅዱስ እሳት በአንድ ከተማ ወሰን ብቻ ሊታጠር እንደማይችል ግልጽ ሆነ። ለምን ሁሉንም ከተሞች የሚያማክል ኢትዮጵያን ለኢየሱስ አይባልም የሚል ጥያቄ ከአስተባባሪዎቹ ተነሳ። ለዚህም ትልቅ ራዕይ ጸሎት ይደረግ በነበረበት በዚያች ቅጽበት ከጂንካ ከተማ ህብረቱን የተቀላቀለችውና የአስተዳዳሪነት አድሚን ሚና ትወጣ የነበረችው ሳራ የተባለች ወጣት የቴሌግራሙን ስም ኢትዮጵያን ለኢየሱስ ስትል ሰየመችው። ይህ ስም ሲጠራ በአባላቱ ልብ ውስጥ የተቀጣጠለው ሰማያዊ ደስታና መንፈሳዊ ወኔ እጅግ ታላቅ ነበር። በ2011 ዓ.ም ላይ እንቅስቃሴው በይፋና በከፍተኛ ጉልበት ተጀመረ። በወቅቱ በዛይን ኮሌጅ የነበሩ የክርስቲያን ተማሪዎች የራእዩ ቀዳሚ ተካፋዮች በመሆን ከሐዋሳ ታቦር ሕይወት ብርሃን ቤተ ክርስቲያን የወንጌል ስርጭት ትንታጎችና ከተመረጡ መሪዎች ጋር እጅ ለእጅ ተያያዙ። ግንቦት 20 ቀን 2011 ዓ.ም በሐዋሳ ታቦር ተራራ ላይ በሐዋሳና በአካባቢው የሚገኙ የህብረቱ አባላት፣ ቤተሰቦች፣ የቤተ ክርስቲያን መሪዎችና ክርስቲያን ተማሪዎች በአንድነት ተሰባሰቡ። በዚያ ተራራ ራስ ላይ የተደረገው የምስጋና የአምልኮና የጸሎት ድምፅ እስከ ዛሬ ድረስ ላለው ታላቅና ድንበር ተሻጋሪ መንፈሳዊ መነቃቃት የማዕዘን ድንጋይ ራስ ሆኖ ተቀመጠ። አጋጣሚ የሚመስለው የሃይ ደብተር ማሰባሰብ ጅማሮ የእግዚአብሔር መለኮታዊ ዕቅድ ሆኖ በምድር ላይ ተገለጠ። ይህ ኢትዮጵያን ለኢየሱስ የተሰኘው የሚኒስትሪ ጉዞ መጀመሪያ ነበር። እንግዲህ አጋጣሚ በሚመስል ሁኔታ ነገር ግን እግዚአብሔር በውስጣችን ባስቀመጠው ጩኸትና ጥሪ መሰረት ነው። በወቅቱ ሚዲያ ላይ ነበር የጀመርነው። እንደጀመርን በዛን ሰዓት የነበረው አገራዊ የፖለቲካ እንቅስቃሴዎች ነበሩ። ሰዎች ሚዲያን እየተጠቀሙ ብሔር ከብሔር ሃይማኖት ከሃይማኖት ጋር ይጋጩ ነበር። ስለዚህ ከሰዎች ጋር አወራን። እኛም ለምን ይሄንን ራሱ ሚዲያ ተጠቅመን ወንጌል አንመሰክርም፣ ለምን ለወንጌል ዓላማ እንጠቀም በሚል በዚህ አጋጣሚ የጀመረው። እንግዲህ በእነዚህ በ7 ዓመት ውስጥ ወደ 15 የሚሆኑ ከተሞች ላይ ወንጌል ተሰርቷል። ከነዚህም የተወሰኑትን በወራቤ እንዲሁም በአላባ በደቡብ ኦሞ ቸርች ፕላን ተደርጓል። በሻሸመኔ፣ በአርሲ፣ በሲዳማ ክልል ደግሞ በለኩ፣ በወንዶ ገነት፣ በይርጋለም በተለያዩ በሐዋሳ ዙሪያዎች ላይ ወንጌል ተሰርቷል። እንግዲህ በወንጌሉም
ከሰራነው በላይ ለመስራት ራሳችንን አዘጋጅተን እየሰራን ነው። በማህበራዊ ነገር ላይ ደግሞ በጎ በሆኑ ነገራቶች ላይ ከሚመለከተው ከህዝባዊና ከመንግስታዊ ከሆኑ ተቋማት ጋር በጎ የሆኑ ስራዎችን ማህበራዊ የሆኑ ስራዎችን እንሰራለን። ለምሳሌ ደም ልገሳዎችን፣ የከተማ ጽዳቶችን፣ ችግኝ ተከላዎችን፣ ወቅታዊ የሆኑ ነገሮች ላይ በመሳተፍ በጋራ ባብረን እንሰራለን። በወንጌሉ ዓለም ደግሞ ቸርች ወዳልተተከለበት ቦታ ቸርች የመትከል ስራ እንሰራለን። እንዲሁም ደግሞ ከሚሽነሪዎች ጋር የመስራት ትልቅ ራዕይና እቅድ አለን። እንግዲህ በየገጠሩ በጣም ዋጋ እየከፈሉ ያሉ ሚሽነሪዎች አሉ። እኛ ደግሞ የምናስበው እነዚህ ሚሽነሪዎችን የአንድ ሳምንት የሁለት ሳምንት ጥሪ በማድረግ ከነሱ ጋር አብሮ ማሳለፍ አብረን የጨዋታዎችን እየተጫወተን እየተዝናኑ እየበሉ እየጠጡ ለቀጣይ ለአገልግሎት ደግሞ ራሳቸውን አዘጋጅተው እንዲዘጋጁ ከማድረግ አንጻር ያው የሚሽነሪ አገልግሎት በብዙዎች ዘንድ ትኩረት ያልተሰጠው ወይም የተረሳ ነው። አንዳንድ ከተማው ላይ በሄድንበት እንዳጋጣሚ ሆኖ በጣም ዋጋ በመክፈል በጣም በስጋት በጭንቀት ውስጥ እያገለገሉ ያሉና በአመት ውስጥ የተወሰኑ ቀናቶችን መጥተው የሚዝናኑበት የሚያርፉበት የሚጫወቱበትን ነገር ለማዘጋጀት እንደዚህ አይነት ሸክም ውስጣችን አለ። ከሚሽነሪዎች ጋር በየከተማ ያሉ ከየአጥቢያ ካሉ ሚሽነሪ ከነሱ ጋር በጋራ በህብረት ለመስራት እቅድ ይዘናል። ይሄ ሚኒስትሪ በእውነት ከተመሰረተ ጊዜ ጀምሮ አሁን ጥቂት ጊዜ ቢሆንም ግን ትልቅ ተጽዕኖ ፈጥሯል ብዬ ነው የማስበው። አንደኛው በከተማ ውስጥ ወንጌል እንዲሰራጭ ወንጌል እንዲደርስ ሰው ወንጌል እንዲሰማ በተቀናጀ መልኩ እየተሰበከ ነው ያለው። ይሄም ትልቅ ነገር ነው። ሁለተኛ ደግሞ አንዳንድ ዝግጅቶች በሚኖርበት ጊዜም ድግሶች በሚኖርበት ጊዜ ሁኔታዎችን እያመቻቸ ዲሲፕሊንድ በሆነ ሁኔታ ወንጌል ለሰው እንዲደርስ እያደረገ ነው ያለውና አማኞች ደግሞ ወንጌል ማድረስ እግዚአብሔር በዚህ ምድር እስካስቀመጠን ድረስ ምስክሮች እንድንሆን ነው በዚህ ምድር የተቀመጥነውና ይሄን ዓላማውን በማፈጸም ትልቅ አስተዋጽኦ እያደረገ ነው ያለው። በተለይም ደግሞ በለቅሶ ጊዜ የሚሰበከው ወንጌል ብዙ ሰው ዓለም እንዲሰማ በማድረግ በዛውም ነው ብዙዎች እንዲቀየሩ ጌታን እንዲሰሙ ወንጌል እንዲሰሙ በዛ በለቅሶ ውስጥ ያሉ ወገኖች አሉ፣ እስላሞች አሉ፣ ሌላ ክርስቲያን ያልሆኑ ሰዎች አሉ፣ ጌታን የማያውቁ ሰዎች አሉ እና ለነዛ ሰዎች በዛ ወንጌል ላይ ወንጌል መስበካቸው በዛ ሞመንት ላይ አንደኛ የለቅሶን ድባቤው ራሱ ይቀይረዋል። ክርስቲያኖች እንደዚህ ናቸው ወይ የሚል አንድ ትልቅ ያልተለመደ ነገር በዚህ ሚኒስትሪ የተነሳ ሰው ጌታን እንዲያይ እና ሞታችን የመጨረሻ እንዳልሆነ ትንሣኤ እንዳለ መጽናናት እንዳለ እና ያንን ያሟቹ ወንድም ያገለገለው አገልግሎትም እየተጸማረቀ ስለሆነ ወደ እግዚአብሔር እንደሚሄድ እና ይሄ መጨረሻ እንዳልሆነ አፈር ወደ አፈር የሚመለስም ግን ሰውየው የዳነ ሰው ወደ ጌታ እንደሚገባ ብዙዎች ማነቃቃም ነው። ያላመኑ ሰዎች ደግሞ ጌታን እንዲያዩ በማድረግ ይሄ ሚኒስትሪ ትልቅ አስተዋጽኦ አድርጓል ብዬ ነው የማስበው። የተከበራችሁና የተወደዳችሁ ቅዱሳን ዛሬ በፊታችሁ የመጣሁት ኢትዮጵያ ለኢየሱስ የሚለው ሚኒስትሪ ጥቂት መግለጫ ለመስጠት ነው። ኢትዮጵያ ለኢየሱስ የሚባለው ሚኒስትሪ በቤተክርስቲያን ልጆች የተጀመረና በተለይ በሐዋሳ ከተማ በተለያየ በጎዳናዎች በተለያየ ስፍራ በለቅሶ ቦታ ወንጌልን በመስበክ የክርስቶስ ኢየሱስን አዳኝነት ለመናገር የሚንቀሳቀሱ ትውልዶች ናቸው። በጣም ተባርከንባቸዋል። ለወንጌል ያላቸው ቅናት በጣም የተቀጣጠለ ነው። ከሐዋሳም ወጥተው በተለያዩ ከተማዎች በተለያዩ ስፍራ የክርስቶስ ኢየሱስን ወንጌል ይሰብካሉ። ኢትዮጵያ ለኢየሱስ ሚኒስትሪ የተሰኘ አገልግሎት በአገልግሎቱ ሲመለከት ዓለም አቀፋዊ ይዘት ያለው አገልግሎት የሚያራምድ ተቋም ነው። ስፔሻሊ በእኛ ክልል በሲዳማ ክልልና አጎራባች ክልሎች ላይ ጎልቶ የሚታይ በተለይ በወንጌል ስርጭት እንዲሁም በማህበራዊ አገልግሎት እጅግ በጣም ጎልቶ የሚታይ የወንጌል አማኙን ልብ የሚያሳርፍ የወንጌል ተልእኮን የተወጣ የሚገኝ ተቋም ነው። በሐዋሳ ከተማ ውስጥ
ቤተክርስቲያንን በማስተባበር የቤተክርስቲያን ወጣቶችንና የቤተክርስቲያን የወንጌል ዘርፎችን በማስተባበር እድሎችን ሁሉ ለወንጌል እየተጠቀመ ሲያገለግል ነው ማቀው። ከዛሬ 3 እና 4 ዓመት በፊት በእኛ ቢሮ መጥተው ራእያቸውን ሼር አድርገውልን ነበር። በተለይ ዛኔ ወደ ደቡብ ኦሞ ለመጓዝ የሚሽን ትሪፕ ለማድረግ ሲጓዙ በነበረው ጊዜ እኛ ጋር መጥተው ዲቴል ራእያቸውን ሁሉ አካፍለውልን በምንችለው ሁሉ ደግፈንላቸው አበረታተን ነው ጉዞ ያደረጉት። ባደረጉበት ጉዞ እግዚአብሔር ውጤታማ ነገር እንዳደረገላቸው ሪፖርቱን መጥተው ሰጥተውናል። ስለዚህ በኔ አገላለጽ ኢትዮጵያን ለክርስቶስ የወንጌል አገልግሎት በራሳቸው ተነሳሽነት ሸክም ያላቸው አገልጋዮች ተሰባስበው በአካባቢው ወንጌልን ለማድረስ እና እድሎችን ለወንጌል ለመጠቀም የሚተጉበት አገልግሎት እንደሆነ እና በዚህ ዘመን እግዚአብሔር እየተጠቀመበት ያለ አገልግሎት እንደሆነ ተረድቻለሁ። እንግዲህ ለወንጌል የተቀጣጠሉ እግዚአብሔርን የሚወዱ ያለምንም ግፊት በራሳቸው የሚንቀሳቀሱ ጥሩ የወንጌል ልብ ያላቸው ወጣቶች እንደሆኑ አውቃለሁ። ከዛ ባለፈ ደግሞ እንደ ሀገር እንደ ከተማም ያመጡት ለክርስቲያን ተጽዕኖአቸው ከፍ ያለ ነው። አጀማመሩም ያው በትክክል እነሱ ያውቁታል፣ ግን ትምህርት ቤት ዛይን ኮሌጅ ፌሎሺፕ ላይ እንደመሆኑ ከተማሪዎች ጋር የተራራቀ አይደለም። በደንብ የተማሪዎች ሆኖ የጀመሩት ህብረት ነው እየሰፋ እዚህ ደረጃ ያደረሰውና ስለዚህ ለተማሪዎች ጥሩ ምሳሌ በመሆን እንዲሁም ወንጌል በሚሰሩበት በተለይ በተማሪዎች አገልግሎት በነበርኩ ሰዓት ወንጌል ሲሰሩ አብሮ ከተማሪዎች ጋር በመሄድ አብሮ በመንቀሳቀስ በዩኒቨርሲቲም ሃይስኩልም ኮሌጆችም ጋር አብሮ ሄዶ ከመሳተፍ ከዛም ባለፈ ደግሞ አብሮ አንድ ላይ በመሆን ወንጌል ከተማ ውስጥ እንቅስቃሴ በማድረግ በሳይለንት አውትሪች በምንለው ባነር በመስራት ባንዲራዎችን በማዘጋጀት ተማሪዎች በሚያደርጉት ወንጌል እንቅስቃሴ ላይ ትልቅ የማቴሪያልም ድጋፍ ማድረግ ከዛ ባለፈ ደግሞ ትልቅ የሆነ ምሳሌ በመሆን ከፊት እየመሩ አቅጣጫ ሲያሳዩ የነበሩት አገልግሎቱ በጣም ሰፊና የሚገርም ነው። በዚህ ዘመን ላይ የሚያስፈልግ የቤተ ክርስቲያን ተልእኮም በመሆኑ ይህ ሚኒስትሪ ራሱን ችሎ በጣም በስፋት ይሄን አገልግሎት እየሰራና እያገለገለ ያለበት ጊዜ ነው። ለቤተ ክርስቲያን በጣም የተለያየ ጠቀሜታ አለው። የመጀመሪያ ነገር ቅድም እንደተናገርኩት የቤተ ክርስቲያን ተልእኮ ወንጌልን ለፍጥረት ሁሉ መናገር ነው። ይህ ሚኒስትሪ ቤተ ክርስቲያን እንድትነቃ ስራዋን እንዳትዘነጋ ወንጌልን መስራት እንድትችል ምክንያት ሆኗልና ይሄ ደግሞ በጣም እግዚአብሔርን ልናመሰግንበት የሚገባ ያ ብቻም አይደለም። በጣም በተለያየ አይነት መልኩ ይሄ ሚኒስትሪ አገልግሎት ይሰጣል። በቀብር ቦታዎች ላይ እንደገና በተለያየ አይነት ሁኔታ የተለያየ አይነት ኢቨንቶች ሊኖሩ ይችላሉና በዚያ ውስጥ ሁሉ ወንጌልን እየሰበከ እንድንነቃ የምንጠብቀው ጌታ ኢየሱስ ክርስቶስን በንቃት እንድንጠብቅ ምክንያት ሆነዋልና እግዚአብሔር ይባርካቸው ማለትም እፈልጋለሁ። ከተጀመረው ጀምሮ ብዙ ነገር እየሰራ እንዳለ እናያለን። በብዙ መንገድ እየተንቀሳቀሰ ብዙ ነፍሳት እየዳኑ ወደ ጌታ እየመጡ እንደሆነ የምናያቸው ነገሮች አሉ። አጠገብም ስላለን በብዙ ነገርም አንድ ላይ የቆምን ስለሆነ በጣም ደስ የሚል በጣም ጥሩ እንቅስቃሴ በጣም ከዚህ በላይ ደግሞ ይጠበቃል። እስካሁን የሄዱት ደግሞ በጣም ምርጥ ነገር እየተንቀሳቀሱ እንደሆነ በሚዲያም በአካልም ቀርበን እያየን ያለ ነው። እንደ ኢትዮጵያ ለኢየሱስ ለቤተ ክርስቲያን ብቻ ሳይሆን ለሀገርም ጭምር ነው ማለት እንደ ግልም ሰው ይጠቀምም አይጠቀምም ኢንፎርማልም የሚያስፈልጉ ብዙ ነገሮች አሉ። ለምሳሌ እነሱ የሚሰሩትን ወንጌል እነሱ የሚሰሩትን ሚድነው ነፍሳት ለሀገር እንጂ ለቸርች ብቻ ለቤተ ክርስቲያናችን ብቻ አይደለም ይሄ ነገር እያደረገ ያለው። ስለዚህ እነሱ የሚሰሩት እንደ ሀገርም እንደ መንግስትም መደገፍ ያለበት ነገር ነው፣ መታገዝ ያለበት ነገር ነው። እንግዲህ ኢትዮጵያ ለኢየሱስ ጆይን ካረኩ በኋላ ብዙ ለውጦችን በህይወት ያስተናግጃለሁ። በመጀመሪያ ብዙም አክቲቭ አይደለሁም ወንጌል ስርጭት ላይ ወንጌል ስራ ላይ አክቲቭም አይደለሁም። ግን ኢትዮጵያ ለኢየሱስ ጆይን ካደረኩ ከገባው በኋላ መንፈሳዊ ህይወቴ የተስተካከለ በዛ ላይ ደግሞ ስለ ኢየሱስ ያለኝ መውደድ ፍቅር እየጨመረበት ቲም ነው። በዛ ላይ ደግሞ አንድ ላይ ነን እንተንለው የአንድነት መንፈስ አለ። በጣም ደስ የሚል ራሴን የገነባውበት ቲም ነው። እንግዲህ ያለፉትን 7 አመታቶች
በጣም እግዚአብሔርን ምህረት ያየንበት አመታቶች ናቸው። በደንብ ማስታውሰው እኔ ከኮቪድ ጀምሮ ያለውን ነው። በዚያ ጊዜ እንግዲህ የወንጌል ስርጭትን ብቻ ሳይሆን የተለያዩ ማህበራዊ እንቅስቃሴዎች ላይ ተሳትፈን ስናገለግል ነበረ። ሰዎችን እጅ ማስታጠብ፣ በዛው ደግሞ እግረ መንገድ ወንጌልን መናገር፣ ከዛን የተቸገሩ ወገኖችንም ደግሞ እንደግፍ ነበርና በእነዚያ ጊዜያቶች እግዚአብሔር ብዙ ምህረት ለሀገራችን ሲያደርግ ስንጸልይ፣ በዚያም ዘርፍ ደግሞ ስናገለግል ሚድኑ ነፍሳትንም ደግሞ እግዚአብሔር ሲሰጠን ያየንባቸው አመታቶች ናቸውና 7 አመት ውስጥ እንግዲህ የእግዚአብሔር ቸርነት የእግዚአብሔር ምህረት ትዝ የሚሉኝ ጊዜያቶች ናቸው። ጥሩ። እኔ በሚያውቀው ኢትዮጵያ ለኢየሱስ በከተማችንም አልፎም ከከተማ ውጪ በወንጌልና አገልግሎት ሲያገለግል በብዙ ዋጋ እየከፈለ እያየሁ ነኝ። በብዙ ቦታ ላይ እግዚአብሔር መንግስት እንዲስፋፋ ትልቅ አስተዋጽኦ እያደረጉ ናቸው። እንደውም አንዳንድ ቦታም እዚህ የለቅሶ ያለበትም ራሱ ወንጌል የተሰበከ ብዙ ሰዎች የምናገኝበት በዛ ቦታ ነውና እነሱም በጎዳናም ላይ ባሉት ከአዋሳ ከተማ ውጭም በተለያዩ ቦታዎች ላይ ወንጌል እያገለገለ በወንጌል ላይ የተመሰረተ ሚኒስትሪ ስለሆነ ትልቅ ተጽዕኖ በከተማችን ላይ ቀርቶ በሀገር ላይ ተጽዕኖ እየፈጠረ ያለ ሚኒስትሪ ስለሆነ ለወንጌል ትልቅ ዋጋ እየከፈሉ ትልቅ ስራ እየሰሩ እንዳሉ ነው የሚያውቀውና በጣም በዚህ እንደ አዋሳ ከተማ አብያተ ክርስቲያናት ካውንስል በጣም ደስተኞች ነን። ከነሱም ጎን ላይ የምንሆን ነን። እንደምታውቁት ኢትዮጵያን ለኢየሱስ ህብረት ላለፉት 7 አመታት ያለመታከት በገጠር በከተማ ሳይወሰድ የጌታ የኢየሱስ ክርስቶስን ወንጌል በብዙ ድፍረት በብርታት ሲያገለግል የኖረ ህብረት ነው። ይሄን ህብረት ሳቅ ንጹህ የሆነ የክርስቶስን ወንጌል ላልዳኑ ሰዎች በመንገር የዳኑት ደቀ መዝሙር እንዲሆኑ ለአብያተ ክርስቲያናት ቤተክርስቲያናት አምጥቶ በመስጠት የበረታ በትጋት የሚያገለግሉ በጸሎት የበረቱ እግዚአብሔርን የሚወዱ በጭካኔ ወንጌልን ለማገልገል የቆረጡ ወንድም እህቶች ያሉበት ህብረት ነው። እንደ አንድ መጋቢ ይህ ህብረት በአዋሳ ውስጥ ስላለ ጌታን በጣም ከሚያመሰግኑ ወንድሞች መሃል ነኝ። ስለዚህ ህብረት በጣም ጌታን አመሰግናለሁ። የዚህ ህብረት ትልቁ ፋይዳ ቤተክርስቲያን የወንጌል ተልእኮን ልትወጣ በጌታ ከተጠራችበት ጊዜ ጀምሮ በድካም በብርታት እያደረገች ያለችው ነገር መልካም ነው ብዬ ባስብም ግን ውስንነት አለ። ብዙ የወንጌል ውስንነቶችን ከመሙላት አንጻር ከየአብያተ ክርስቲያናቱ የተወጣጡ ወገኖች ያሉበት ህብረት እንደመሆኑ በጣም ብዙዎችን እጅግ የማይደፈሩ አካባቢዎችን ጭምር ለወንጌል በመሰጠት ራስን አሳልፎ በመስጠት ሲያገለግል የኖረ ቸርችን በብዙ ሲጠቅም የኖረ በተለይ ደግሞ የክርስቶስን የምድር ላይ ተልእኮ ከማስፈጸም አንጻር ዋጋ እየከፈለ ያለ ህብረት ነው። ይህን ህብረት ካወቅኩት አመታት ተቆጥረዋል። በእግዚአብሔር ቸርነት ከመካከላቸው ብዙ ወዳጆች ስለነበሩኝ በዚህ ቆይታዬ ውስጥ አስደናቂ ነገሮችን ተመልክቻለሁ። ይህ ህብረት ከተመሰረተ እንደሰማነው 7 አመታት ተቆጥረዋል። በእነዚህ አመታት አስደናቂ የወንጌል ጉዞዎችን ያደረገ በከተማችን ላይ እጅግ በጣም ህዝብ በሚሰበሰብባቸው እንደ ለቅሶ፣ ሰርግ ባሉ ሁኔታዎች ጭምር የእግዚአብሔርን ወንጌል ሳይሸቃቅጡ በእውነትና በታማኝነት ያገለገሉ፣ በገጠርና በከተማ ደግሞ እንዲሁ በጣም በሚያስደንቅ ሁኔታ ብዙ ነፍሳት ወደ እግዚአብሔር መንግስት እንዲጨመሩ ምክንያት የሆነ አስደናቂ ህብረት ነው። ይህ ህብረት ከዛም ባሻገር ብዙ ትሩፋቶች አሉት። ወዳጆቼ እኔ እንኳን ማቃቸው በዚህ ህብረት ውስጥ የሚያገለግሉ በጣም ብዙ ሰዎች የወንጌልን ልብ ተካፍለዋል። በዚህ ወንጌልም ብዙዎች ተለውጠው አገልጋዮች ሆነዋል። ይህንን ያደረገው የእግዚአብሔር ጸጋ ቢሆንም እነዚህ ሰዎች ለዚህ ወንጌል ራሳቸው መስጠታቸውና መታመናቸው ግን ይባሱኑ የእግዚአብሔር ስራ እንዲቀጥልና እንዲያድግ አድርጓል። ቅዱስ የሚለው የወንጌል ማህበርተኛ ሆን ዘንድ ስለ ወንጌል ሁሉን አደርጋለሁ ነው የሚለው። ሁሉን አደርጋለሁ ማለት ጥቂት አደርጋለሁ አይደለም። ሁሉን በእግዚአብሔር መንግስት ውስጥ ባለ ሀብት የለም፣ ባለ አደራ ነው ያለው። ስለዚህ ገንዘብ በእናንተ ጋር በአደራ የተቀመጠ ሰዎች ትኖራላችሁ፣ ንብረት እናንተ ጋር በአደራ የተቀመጠ ሰዎች ትኖራላችሁ። ይሄ ሁሉ ግን የተሰጣችሁ ለወንጌል ነው።
ለወንጌል ነው። ስለ ወንጌል ሁሉን አደርጋለሁ ነው ያለው ሐዋርያው ጳውሎስ። ስለዚህ ያለን ንብረት ያለን ገንዘብ ሁሉ ለወንጌል ካልሆነ ጠፊ ነው። ነገር ግን በሰማይ እንደ ከዋክብት ይደምቃሉ የሚሉት የምስራች የሚናገሩ ሰዎች ናቸውና በእግራቸው የሚሄዱትን በአፋቸው የሚሄዱትን በተለያየ መንገድ የሚሄዱትን ሰፖርት ማድረግ የሚገባችሁ ሰዎች ሁሉ በገንዘባችሁ እርዱ። በገንዘብ ወንጌልን መደገፍ ጤናማነት ነው። በየአብያተ ክርስቲያናቱም በተለያየ ቦታ ወንጌልን ለመስበክ ያደረጉት ትጋት ከልብ የሚያስመሰግናቸው ነው። እግዚአብሔር ይባርካቸው፣ እግዚአብሔር ያሳድጋቸው። ሌሎቻችንም እንግዲህ ገንዘባችንን በመስጠት በተለያየ መንገድ ማቴሪያልን በመስጠት ያገዛችኋቸው ሁሉ ለክርስቶስ ነው ያደረጋችሁት። ስለዚህ ጌታ ይባርካችሁ እንላችኋለን። ወደፊትም ይህ አገልግሎት ደግሞ ተጠናክሮ ይበልጥ ቤተክርስቲያን ልደርስባቸው ባልቻለችባቸው ቦታዎች ይህ ሚኒስትሪ እየደረሰ ፍሬያማ እንዲሆን ውጤታማ እንዲሆን በጸሎት እናግዛቸው፣ በገንዘባችን እናግዛቸው፣ በምክር በሐሳብ በሚያስፈልጋቸው ሁሉ ብንረዳቸው የጌታ ወንጌል ይሰፋል። ገንዘባቸው እግር የሆኑ በገንዘባቸው የእናንተ ጉልበት የሆኑ እንድትሮጡ የወንጌል ሩጫ እንዲፈጥን ያደረጉትን ወገኖቼን ሁሉ በአብ ወልድ መንፈስ ቅዱስ አንድ አምላክ ባርካቸዋለሁ። እግዚአብሔር አምላክ ይባርካችሁ፣ ገንዘባችሁን ይባርክ፣ ጤንነታችሁን ይባርክ፣ ሰላማችሁን ይባርክ፣ ልጆቻችሁን ይባርክ፣ ዘመናችሁን እግዚአብሔር ይባርክ። በእኩሌታ ዘመን አትወሰዱ። የእግዚአብሔር ስራ የበለጠ የሚሰሩበት ዘመን ይሁንላችሁ። ከዚህ በኋላም ቢሆን ሌሎቻችሁ አጋር መሆን የሚችሉ እግዚአብሔር አቅም የሰጣችሁ እግዚአብሔር ገንዘብ የሰጣችሁ ገንዘባችሁን፣ አቅማችሁን፣ ጉልበታችሁን በዚህ ነገር ላይ በወንጌል ላይ ስታውሉ እግዚአብሔር በጥቂቱ ነገራችሁን ይባርካል። የእግዚአብሔር ሐሳብ እያገለገላችሁ ናችሁ። በዘመናችሁ የእግዚአብሔርን ተልእኮ እየተወጣችሁ እንደሆነ እያሰባችሁ ከዚህ ሚኒስትሪ ጋር አብራችሁ እንድትቆሙ በጎናቸው እንድትሆኑ እንድትረዷቸው ለወንጌል ሩጫ ምክንያት እንድትሆኑ ጋብዛችኋለሁ። ይህ ህብረት ግን መንፈሳዊ አገልግሎቱን በቤተ መቅደስ ግድግዳዎች ብቻ አልገደበም። ክርስቶስን በትምህርት ብቻ ሳይሆን በተግባራዊ ፍቅርና በክብር መግለጥ መረጠ። ከመንግስት አካላት ጋር እጅ ለእጅ ተያይዞ በከተማ ጽዳት፣ በችግኝ ተከላ፣ በደም ልገሳ፣ በኮሮና ቫይረስ ወቅት ግንዛቤ መስጠት እንዲሁም ማዕድ በማጋራት የከተማዋን እንባ አበሰ። ይበልጡኑ ደግሞ እውነተኛ የሰላምና የፍቅር አምባሳደርነትን ለማሳየት በሙስሊምና በኦርቶዶክስ ሃይማኖታዊ በዓላት ወቅት አካባቢውን በማጽዳት የክርስቶስን ርኅራኄና ትሕትና በተግባር አስመሰከረ። ለዚህ ታላቅ የፍቅር አሻራቸው ከሐዋሳ ከተማ አስተዳደር፣ ከሲዳማ ክልል ካውንስል፣ ከሐዋሳ ፖሊስ መምሪያና ከተለያዩ ተቋማት የድጋፍና የእውቅና ደብዳቤዎች አግኝተዋል። ይህ ሁሉ ታማኝነት ያፈራው መንፈሳዊ ፍሬ አስደናቂና ልብን የሚነካ ነው። ባለፉት 7 ዓመታት ውስጥ ከ120 ሺህ በላይ ነፍሳት የሕይወትን የምሥራች ሰምተዋል። ከ2270 በላይ የሚሆኑ የጨለማውን አገዛዝ ጥለው ሕይወታቸውን ለክርስቶስ ሰጥተዋል። 748 ነፍሳት ደግሞ በውሃ ጥምቀት ጌታን በይፋ መሰከሩ። እስከ ዛሬ ድረስ በጸሎታችሁ፣ በገንዘባችሁ፣ በጉልበታችሁና በምክራችሁ ከዚህ አገልግሎት ጎን ለቆማችሁ የራእዩ ተጋሪዎች በሙሉ ቃሉ በዕብራውያን ምዕራፍ 6 ቁጥር 10 ላይ እግዚአብሔር ያደረጋችሁትን ሥራ ይረሳ ዘንድ አመፀኛ አይደለምና እንደሚል የድካማችሁን ዋጋ የሰማይ አምላክ አብዝቶ ይክፈላችሁ። ዘራችሁ ይባረክ።